ለእስማኤላውያን ሲሸጡት እስማኤላውያን ከነሱ አጠገብ ያስቀምጡም እቃ ላይ አርገውት እቃ ውስጥ ጥለውት ትንሽ ልጅ ነው እቃ ውስጥ ጥለውት ይዘውት ሄዱ። ግብጽ ሄደው ገበያ ላይ ያቀረቡት የባሪያ ንግድ ላይ ገባ ዮሴፍ። ባሪያ ንግድ ውስጥ ገባ። የባሪያ ገበያ ላይ ሲሸጥ ዮሴፍን ጳጢፋራ ገዛው። የፈርዖን የዘበኞች ቤት አለቃ እግዚአብሔር የሚነግስበትን መንገድ ነው አይደል እያስተካከለ የዘበኛ የቤተ መንግስት የዘበኞች አለቃ ገዛው። አሁን ዘንድሮ ቢሆን ታውት አይደል ወደዛ መስመሩ ይመስላል። የዘበኞች አለቃ ገዛይልና ወስዶ ሾመው አይልም የቤቱ ጠባቂ ያደረገው ነው የሚለው። ደጅ ላይ ያቆመው ይዘው ያንን የመሰለ ልጅ ከቤቱ ተገንጥሎ ሰው ሀገር ተሽጦ የጳጢፋራ ቤት ጥበቃውን በጽድቅ ጨክኑ፣ ሕይወታችሁን ጠብቁ፣ እግዚአብሔር የነገራችሁን አትርሱ። እንደዚህ ከሆናችሁ ምንም ጋር ቆማችሁ እግዚአብሔር ከእናንተ ጋር መሆኑን ያሳያል። ጳጢፋራ ቤት ጥበቃ ነበርና መጽሐፍ እንደዚህ ይላል፣ እግዚአብሔር ከዮሴፍ ጋር አብሮ ነበር ይላል። ጥበቃ ነው። የቤቱ ባለሟል ጳጢፋራ ቁጭ ብሎ ከጥበቃው ከዮሴፍ ጋር እግዚአብሔር አብሮ ነበር ይልና ዮሴፍንም በሁሉ ነገር ባረከው። ጳጢፋራም ዮሴፍ ጋር እግዚአብሔር እንዳለ አየ። አንተ ጥበቃው ጋር እኮ ነው። አንተ ጥበቃ አስጀምር ታያለህ እንዴ? እግዚአብሔር ካለስ የጳጢፋራ አቴንሽን ዮሴፍ ጋር እግዚአብሔር ከዮሴፍ ጋር እንዳለ ጳጢፋራና የቤቱ ሰው በሙሉ አወቀ ይላል። ከዛ ቆይና አለው ና አለው አንተን እዛ በርጋ ብቻ ከማስቀምጥ በጥሪቴ ሁሉ ላይ ለምን አልሾመህም? አብሮህ አለ አምላክ። በር ላይ ቁጭ ብለህ ቤቴ ተባረካ ነው። ዮሴፍ በሩ ላይ ቁጭ ብሎ ጥበቃ እኮ ነው። እግዚአብሔር የጳጢፋራን ቤት በውስጥም በውጭም ባረከው ይላል። ጳጢፋራ ግብፃዊ ነው፣ የሚያመልከው ፈርዖንን ነው። ዮሴፍ ዕብራዊ ነው፣ የሚያመልከው እግዚአብሔርን ነው። እግዚአብሔር ስለ ዮሴፍ ብሎ ግብፃዊውን ባረከው። እግዚአብሔር ስለ እናንተ የማይመለከተውን ይንካ። በዛ ምክንያት እግዚአብሔር ምርኮ አድርጎ ይስጣችሁ። ሰውን ቸርች ይዛችሁት የምትመጡት በዚህ መሆን አለበት። እግዚአብሔርን አንተ ጋር አይቼዋለሁ። አንተ ውስጥ ያለ ሰላም ይገርማል። ፖዚሽናሊ ትልቅ ሊሆን ይችላል። አንተ ከስሩ ልትሆን ትችላለህ። እግዚአብሔር አብሮ ካለ ትቀያየራለህ። ምን ማለት ነው? አንተ የእሱን ቦታ ትይዛለህ ማለት ሳይሆን እሱ አንተ ጋር መጥቶ ጌታን ይቀበላል። መቼም የጳጢፋራን ቦታ ዮሴፍ አልያዘም። ዮሴፍ የጳጢፋራን ቦታ አይመኝም። ጳጢፋራም ናና ቦታዬን ያዝ አይደለም ያለው፣ እግዚአብሔር ካንተ ጋር ነው እና በጥሪቴ ላይ ሁሉ ልሹም። ከምን በቀር? ከሚስቴ በቀር። ሚስቴ የኔቱ ነው፣ የተቀረውንስ አንተ አስተዳድርልኝ። በጣም የሚደንቀኝ ቃል ጳጢፋራ ከሚበላው በቀር በሙሉ ዮሴፍ ነበረ የሚያስተካክለው። የሚበላውንስ ዮሴፍ ነው ቀምሶ ያቀርብለታል። ጳጢፋራ ሲጎርስ ዮሴፍን አምኖ ነው የሚጎርሰው። አረፈ፣ ሰውየው አረፈ። እግዚአብሔር በሱ ምክንያት ባረከው። ክብር ለኢየሱስ ይሁን። ዮሴፍ ይሳካለት ጀመር። መንገዱ ይቀና ጀመር። ስለዚህ እግዚአብሔር ያለኝን ነገር እሞርስበት መንገድ ይሄ ሊሆን ይችላል። እግዚአብሔር ባርኮኝ ያለኝን ነገር በሙሉ አስተካክሎ ንብረት ተሸክሜ ቤተሰቦቼን ለመጠየቅ እሄዳለሁ። ወንድሞቼ ሲሰግዱልኝ አይቻለሁ በህልሜ። ተሸክሜ ይዤ እጄ አሰግዳቸዋለሁ ይላል። ኖ ዌይ። እግዚአብሔር አንተ ሄደ ሳይሆን እነሱ መጥተው ይሰግዳሉ ነው ያለው። ስለዚህ እሱ ወደ ከናን አይመለስም፣ እነሱ ወደ ግብጽ ነው የሚመጡት። ዮሴፍ ቢገባውም የእግዚአብሔር አጀንዳ በሕይወቱ ላይ እንዳለ ቢረዳም ነገሩ ግን እንዲቀላል አልነበረም።